ዛሬ ቅዳሜ ማለዳ ዓለም በድንጋጤ ነቅታለች። በመካከለኛው ምስራቅ ለዓመታት ሲፈራ የነበረውና የሶስተኛው ዓለም ጦርነት መነሻ ሊሆን ይችላል ተብሎ የተሰጋው መጠነ ሰፊ ወታደራዊ ግጭት በይፋ ተጀምሯል። ዩናይትድ ስቴትስና እስራኤል በጋራ በመሆን በኢራን ላይ እጅግ አውዳሚ የሆነ የአየርና የሚሳኤል ጥቃት መክፈታቸውን ተከትሎ መላው ቀጠና ወደማይታወቅ የደም አዙሪት ውስጥ ገብቷል። ፕሬዚዳንት ዶናልድ ትራምፕ ይህን ታላቅ የውጊያ ዘመቻ ሲሉ የጠሩት ሲሆን የኢራን ዋና ከተማ ቴህራንን ጨምሮ በሌሎች ስልታዊ ከተሞች ላይ ከፍተኛ ፍንዳታዎች እየተሰሙ ይገኛሉ። የጥቃቱ ቀዳሚ ኢላማ የታላቁ መሪ አያቶላህ አሊ ኻሜኒ ቢሮ አቅራቢያ መሆኑ ዘመቻው ኢራንን ከወታደራዊ አቅሟ ባለፈ የአገዛዝ ለውጥ ለማምጣት እየታለመ መሆኑ ግልጽ አድርጎታል። ፕሬዚዳንት ዶናልድ ትራምፕ ጥቃቱ ከተጀመረ በኋላ በራሳቸው የትሩዝ ሶሻል ማህበራዊ ሚዲያ ገጽ ላይ ባስተላለፉት እጅግ አስደንጋጭ የቪዲዮ መልእክት ይህ ግዙፍና ቀጣይነት ያለው ወታደራዊ እርምጃ አሜሪካን ከኢራን አገዛዝ የሚመጣባትን አፋኝ አደጋ ለመከላከል የተወሰደ መሆኑን ገልጸዋል። ትራምፕ በንግግራቸው ወቅት ለአሜሪካ ሕዝብ መራራ እውነታን አጋርተዋል። በዚህ ኦፕሬሽን የአሜሪካ ጀግኖች ሕይወት ሊጠፋ ይችላል፣ መስዋዕትነትም ይኖራል ብለዋል። ይሁን እንጂ ይህ እርምጃ ለአሁኑ ብቻ ሳይሆን ለወደፊቱ ትውልድ ደህንነት ሲባል የተወሰደ ቅዱስ ተልዕኮ ነው ሲሉ ድርጊቱን አጽድቀዋል። ትራምፕ ይበልጥ በድፍረት የተናገሩት ግን ለኢራን ሕዝብ ያስተላለፉት መልእክት ነው። መንግስታችሁን ተረከቡ፣ ይሄ የእናንተ ድል ነው ሲሉ የኢራን ሕዝብ በአገዛዙ ላይ እንዲነሳ ግልጽ ጥሪ አቅርበዋል። ይህ በእንዲህ እንዳለም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃቱን ተከትሎ በሰጡት የመጀመሪያ መግለጫ በቴህራን የአገዛዝ ለውጥ እንዲመጣ ጥሪ አቅርበዋል። ኔታንያሁ ሁሉም የኢራን ህዝብ የጭቆናውን ቀንበር ሰብሮ በመጣል ነጻና ሰላማዊት ኢራንን እንዲፈጥር አሳስበዋል። የእኛ የጋራ እርምጃ ጀግናው የኢራን ህዝብ የራሱን እድል በራሱ እጅ እንዲወስን ምቹ ሁኔታን ይፈጥራል ሲሉ አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ዋና ግቡ አሁን ያለውን የኢራን መንግስት ከስልጣን ማስወገድ መሆኑን አረጋግጠዋል። እስራኤል ይህንን ጥቃት ቅድመ ጥቃት ስትል የጠራችው ሲሆን ዓላማውም በሀገሪቱ ላይ የተደቀነውን የህልውና አደጋ ለማስወገድ መሆኑን የመከላከያ ሚኒስትሩ እስራኤል ካትዝ አስታውቋል። በኢራን በኩል ያለው ምላሽ ግን እጅግ የከረረ ነው። የኢራን አብዮታዊ ጥበቃ ኃይል የመጀመሪያው ዙር የሚሳኤልና የድሮን ጥቃት በእስራኤል ላይ መክፈቱን በይፋ አውጇል። በሰሜን እስራኤል ሰማይ ላይ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን የእስራኤል የአየር መከላከያ ስርዓቶች ከኢራን የሚመጡትን ሚሳኤሎች ለመጥለፍ በከፍተኛ ሁኔታ እየተረባረቡ ይገኛሉ። በኢራን በኩል የወጡ መረጃዎች እንደሚጠቁሙት ጥቃቱ በእስራኤል ላይ ብቻ የተገደበ አይደለም። በኩዌት፣ በኳታር፣ በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ወታደራዊ ካምፖች የኢራን ሚሳኤሎች ኢላማ መሆናቸውን ፋርስ የዜና ወኪል ዘግቧል። ይህ ደግሞ ግጭቱን ከመላው መካከለኛ ምስራቅ አልፎ ዓለም አቀፍ ቀውስ እንዲሆን አድርጎታል። በቴህራን ላይ የተሰነዘረው የመጀመሪያው ጥቃት በአያቶላህ አሊ ኻሜኒ ቢሮ አቅራቢያ መሆኑ ታላቅ ድንጋጤን ፈጥሯል። የ86 ዓመቱ ኻሜኒ በጥቃቱ ወቅት በቢሮአቸው ይኑሩ አይኑሩ እስካሁን ግልጽ ባይሆንም አንዳንድ ምንጮች ወደ አስተማማኝና ሚስጥራዊ ቦታ መዛወራቸውን እየገለጹ ይገኛሉ። በቴህራን ደቡባዊ ክፍል የሚገኘው የኢንዱስትሪ ቀጠና በጥቁር ጭስ ተሸፍኗል። በሀገሪቱ የሞባይልና የኢንተርኔት አገልግሎቶች ተቋርጠዋል። የኢራን የእስራኤልና የኢራቅ አየር ክልሎች ሙሉ በሙሉ ተዘግተዋል። ህዝቡ በከፍተኛ መደናገጥ ውስጥ ሆኖ ወደ ቦምብ መጠለያዎች እየተመመ ይገኛል። የእስራኤል የስለላ ተቋም ሞሳድ በዚህ ወሳኝ ሰዓት ሌላ ስልታዊ ጥቃትም ሰንዝሯል። ተቃውሞ በይፋዊ የቴሌግራም ገጹ በፋርስ ቋንቋ ለኢራን ህዝብ መልእክት አስተላልፏል። የኢራን ወንድሞቻችንና እህቶቻችን እናንተ ብቻችሁን አይደላችሁም፣ በጋራ ኢራንን ወደ ቀደመ ክብሯን መልሳታለን የሚል ይዘት ያለው መልእክት የለቀቀ ሲሆን ዜጎች በአገዛዙ ላይ የሚያደርጉትን ፍትሃዊ ትግል የሚያሳዩ ምስሎችንና ቪዲዮዎችን እንዲልኩለት ጠይቋል። ይህ የሚዲያና የስነ ልቦና ጦርነት ከሚሳኤል ጥቃቶቹ ጎን ለጎን የኢራንን ውስጣዊ አንድነት ለመበታተን ታስቦ የተደረገ መሆኑ ግልጽ ነው። የዚህ ጦርነት መቀስቀስ መነሻው በስዊዘርላንድ ጄኔቫ ሲካሄድ የነበረው የኒውክሌር ድርድር ያለምንም ውጤት መጠናቀቁ ነው። አሜሪካ ኢራን የኒውክሌር ፕሮግራሟን በድብቅ እየገነባች ነው የሚል ክስ ያቀረበች ሲሆን ትራምፕ በዓለም ላይ ቀዳሚው የሽብር ስፖንሰር የሆነው የኢራን አገዛዝ የኒውክሌር መሳሪያ ባለቤት እንዲሆን በፍጹም አንፈቅድም ሲሉ ዛቻቸውን ወደ ተግባር ቀይረዋል። ኢራን በበኩሏ ዩራኒየም የማበልጸግ ስራዋ እንደማታቆምና የተጣለባት ማዕቀብ እንዲነሳ በጽኑ ስትጠይቅ ቆይታለች። ይህ የዲፕሎማሲ ውድቀት አሁን ወደ አውዳሚ ጦርነት ተለውጧል። በኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዚ አሜሪካና እስራኤል ከእንግዲህ ሊቆጣጠሩት የማይችሉትን አደገኛ መንገድ ጀምረዋል ሲል አስጠንቅቀዋል። ኢራን ለተሰነዘረበት ጥቃት የምትሰጠው ምላሽ ደባቂ እንደሚሆን የዛተች ሲሆን አሁን እየታየ ያለው የሚሳኤል ውርጅብኝ የዚህ አዋጅ መጀመሪያ እንደሆነም ተገልጿል። በከርመንሻህ፣ በሎሬስታንስ፣ በታብሪዝ፣ በኢስፋሃንና በካራጅ ከተሞች የሚሰማው የፍንዳታ ድምፅ ጦርነቱ
በመላው ኢራን መስፋፋቱን ያረጋግጣል። የዓለም ነዳጅ ገበያ በዚህ ውጥረት ምክንያት በከፍተኛ ድንጋጤ ውስጥ ወድቋል። የሆርሙዝ ወሽመጥ ደህንነት አደጋ ላይ መውደቁ የነዳጅ ዋጋን ወደማይታሰብ ደረጃ ሊሰቅለው እንደሚችል ተንታኞች ያስጠነቅቃሉ። አሜሪካ ወደ ቀጠና ያሰማራቻቸው ግዙፍ የጦር መርከቦችና አውሮፕላኖች ጦርነቱ ለረጅም ጊዜ ሊቀጥል እንደሚችል አመላካሽ ነው። ትራምፕ ይህ ለወደፊቱ የሚደረግ የተከበረ ተልዕኮ ነው ቢሉም የታሪክ ምሁራን ግን የኢራቅን ጦርነት ትምህርት በማስታወስ ስጋታቸውን እየገለጹ ይገኛሉ። የእስራኤል መከላከያ ሚኒስትር እስራኤል ካትዝ በመላ ሀገሪቱ የአስቸኳይ ጊዜ አዋጅ አውጀዋል። ነዋሪዎች ወደ መጠለያዎች እንዲጠጉ ትዕዛዝ የተሰጠ ሲሆን ሀገሪቱ ማንኛውንም አይነት የአጸፋ ጥቃት ለመመከት በተጠንቀቅ ላይ ትገኛለች። በሰሜን እስራኤል የተሰማው የፍንዳታ ድምፅ የኢራን ሚሳኤሎች ወደ እስራኤል ምድር መድረሳቸውን የሚያረጋግጥ ነው። በሁለቱ ሀገራት መካከል ያለው ርቀት በሚሳኤል ፍጥነት ተሸርሽሮ ጦርነቱ አሁን የእያንዳንዱን ዜጋ ደጃፍ እያንኳኳ ነው። የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ እና የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በጄኔቫ ሊያደርጉት የነበረው ቀጣይ ስብሰባ አሁን መሰረዙ የታወቀ ሲሆን የዲፕሎማሲው ጭላንጭል ሙሉ በሙሉ ጠፍቷል። አሜሪካ ዜጎቿን ከእስራኤል እንዲወጡ አስቀድማ ያሳሰበችው የዛሬው ጥቃት አስቀድሞ የታቀደና እጅግ አውዳሚ እንደሚሆን ስለምታውቅ ነው። የኢራን ባለስልጣናት ግን አስጠንቅቀኖት ነበር፣ አሁን ግን መጨረሻው በእርሶ እጅ አይደለም በማለት ለትራምፕ ጠንካራ ምላሽ ሰጥተዋል። በአሁኑ ወቅት በፋርስ ባህረ ሰላጤና በሆርሙዝ ወሽመጥ ላይ የሚታየው የወታደራዊ እንቅስቃሴ በሳተላይት ምስሎች እየተደገፈ በጥንቃቄ እየተከታተሉት ይገኛሉ። የአሜሪካና የእስራኤል ጥቃት የኢራንን የኒውክሌር ተቋማት ምን ያህል እንዳወደመ ገና በዝርዝር ባይታወቅም በቴህራን ሰማይ ላይ የሚታየው እሳት ግን የጉዳቱን መጠን ግዙፍነት ያሳያል። የኢራን ሕዝብ በትራምፕና በኔታንያሁ ጥሪ መሰረት በአገዛዙ ላይ ይነሳል ወይስ በብሔራዊ ስሜት ከመንግስቱ ጎን ይቆማል የሚለው ጥያቄ ጦርነቱን ቀጣይ አቅጣጫ ወስነዋል። ይህ ጦርነት በመካከለኛው ምስራቅ ብቻ የሚገታ አይደለም። የዓለም አቀፍ የኃይል አሰላለፍ፣ የነዳጅ ዋጋና የሀገራት ዲፕሎማሲያዊ ግንኙነት ሁሉ በዚህ ግጭት ምክንያት አዲስ መልክ ይዛል። ትራምፕ ለወደፊቱ የሚደረግ ተልዕኮ ብለው የጀመሩት ወታደራዊ እርምጃ ዓለምን ወደማይታወቅ የጥፋት ምዕራፍ ወስዷታል። የኢራን የሚሳኤል ናዳ አሁንም እንደቀጠለ ነው። የእስራኤል የአየር መከላከያ አሁንም በስራ ላይ ይገኛል። የታሪክ መጽሐፍት ዛሬን የመጨረሻው ሰዓት ብለው ሊመዘግቡት ይችላሉ። በአሜሪካ ወታደራዊ ካምፖች ላይ የደረሰው ጥቃት የአሜሪካን ቀጣይ እርምጃ ይበልጥ ጨካኝ እንደሚያደርገው ይጠበቃል። በኩዌት በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ወታደሮች በከፍተኛ ስጋት ውስጥ ናቸው። ኢራን ምላሻችን ገና አልተጠናቀቀም ስትል፣ አሜሪካና እስራኤል ደግሞ ሁለተኛውን ዙር ጥቃት ለማድረስ እየተዘጋጁ ነው። በመካከለኛው ምስራቅ ያለው ሰማይ በጭስና በባሩር ተሞልቷል። ሰላም ግን አሁንም ከአድማስ ባሻገር የምትታይ ጭላንጭል ተስፋ ሆናለች። በኢራን ምድር እየተሰማ ያለው ፍንዳታ አሁን ከዋና ከተማዋ ቴህራን አልፎ ወደ ሌሎች ስልታዊ ከተሞች ተስፋፍቷል። እንደ ናይጄሪያ ኒውስና ሌሎች ዓለም አቀፍ የመረጃ ምንጮች ዘገባ ከሆነ በከርመንሻህ፣ በሎሬስታን፣ በታብሪዝ፣ በኢስፋሃንና በካራጅ ከተሞች እጅግ አውዳሚ የሆኑ ፍንዳታዎች ተሰምተዋል። እነዚህ ከተሞች የኢራን የሚሳኤል ማምረቻዎች፣ የኒውክሌር ምርምር ማዕከላትና የአብዮታዊ ጥበቃ ኃይሉ የጦር መጋዘኖች መገኛ መሆናቸው ጥቃቱ ምን ያህል የታቀደና ስልታዊ እንደሆነም ያረጋግጣል። በኢስፋሃን ሰማይ ላይ የሚታየው ደማቅ ብርሃን የኢራን የአየር መከላከያ ስርዓቶች ከሰማይ የሚወርዱትን የአሜሪካና የእስራኤል ሚሳኤሎች ለመግታት የሚያደርጉትን ተስፋ የቆረጠ ትግል ያሳያል። ሆኖም ጥቃቱ ግዙፍነቱና የተሳተፉት የጦር ጀቶች ብዛት የኢራንን መከላከያ አቅም በእጅጉ እየፈተነው ይገኛል። የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ ኢብራሂም አዚዚ ጥቃቱን ተከትሎ በሰጡ እጅግ ቁጣ የተሞላበት መግለጫ አሜሪካና እስራኤል ሊቆጣጠሩት የማይችሉትን አደገኛ መንገድ መጀመራቸውን አስታውቋል። አስጠንቅቀኖት ነበር፣ አሁን ግን የጀመራችሁት ጉዞ መጨረሻው በእናንተ እጅ አይደለም ሲሉ አዚዝ የተናገሩት ንግግር የኢራንን ቀጣይ መጠነ ሰፊ የአጸፋ እርምጃ አመላካሽ ተደርጎ ተወስዷል። የኢራን አብዮታዊ ጥበቃ ኃይል በበኩሉ የመጀመሪያው ዙር ምላሹን በእስራኤል ላይ መጀመሩን የገለጸ ሲሆን የአጸፋ ወደ ሌሎች የአሜሪካ አጋር ሀገራትም ሊዛመት እንደሚችል ፍንጮች አሉ። ፋርስ የዜና ወኪል እንደዘገበው በኩዌት፣ በኳታር፣ በባህሬንና በተባበሩት አረብ ኤሚሬትስ የሚገኙ የአሜሪካ ወታደር ካምፖች አሁን የኢራን ሚሳኤሎች ቀጥተኛ ኢላማ ሆነዋል። የሁኔታ ጦርነቱን ከሁለት ሀገራት ፍጥጫ ወጥቶ መላውን የመካከለኛው ምስራቅ ቀጠና የሚያቃጥል ሰፊ እሳት አድርጎታል። በኢራን ውስጥ ያለው ማህበራዊ ሁኔታም እጅግ አሳሳቢ ደረጃ ላይ ደርሷል። የመንግስት ባለስልጣናት የሞባይልና የኢንተርኔት አገልግሎቶችን ሙሉ በሙሉ ማቋረጣቸውን ተከትሎ ህዝቡ ከመረጃ ርቆ በታላቅ ጭንቀት ውስጥ ይገኛል። ይህ የመገናኛ ዘዴዎች መቋረጥ መንግስት በሀገር ውስጥ ሊነሳ የሚችለውን ተቃውሞ ለመቆጣጠርና ወታደራዊ ሚስጥሮችን ለመጠበቅ የወሰደው እርምጃ እንደሆነ ቢገለጽም በተግባር ግን በሲቪል ዜጎች ላይ ታላቅ ስነልቦናዊ ሽብር ፈጥሯል። ቤተሰቦች እርስ በርስ መገናኘት አልቻሉም። የድንገተኛ አደጋ አገልግሎቶችም በቴክኖሎጂ መቋረጥ ምክንያት ስራቸውን ለማከናወን ተቸግረዋል። ቴህራን አሁን የሞት ጥላ ያረፈባት የጨለማ ከተማ ትመስላለች። በየጥቂት ደቂቃው የሚሰማው የሚሳኤል
የሚሳኤል ድምፅና የሳይረን ጩኸት ግን የጥፋቱን መጠን ለዓለም እየመሰከረ ነው። የእስራኤሉ የስለላ ተቋም ሞሳድ በዚህ ውጥረት መዓል ለኢራን ህዝብ ያስተላለፈው ስውር መልእክት የስነ ልቦና ጦርነቱ ምን ያህል የጠለቀ መሆኑን ያሳያል። የኢራን ወንድሞቻችንና እህቶቻችን እናንተ ብቻችሁን አይደላችሁም የሚለው የሞሳድ ጥሪ ህዝቡ በአገዛዙ ላይ እንዲነሳ ለማነሳሳት የታለመ ነው። አብረን ኢራንን ወደ ቀደመ ክብሯን መልሳታለን በሚል የቀረበው ይህ ጥሪ አሜሪካና እስራኤል ወታደራዊ ድልን ብቻ ሳይሆን የፖለቲካ ለውጥንም ጭምር እንደ ግብ መያዛቸውን ያረጋግጣል። ፕሬዚዳንት ትራምፕ መንግስታችሁን ተረከቡ ሲሉ የሰጡት ትዕዛዝ ከሞሳድ መልእክት ጋር ተዳምሮ የኢራን አገዛዝ ከውስጥም ከውጭም የመዳድ ስትራቴጂ አካል ሆኗል። የዓለም ነዳጅ ገበያ አሁን በከፍተኛ ድንጋጤ ውስጥ ነው። በሆርሙዝ ወሽመጥ ላይ የታየው ያልተለመደ የባህር ኃይል እንቅስቃሴ የዓለምን የነዳጅ አቅርቦት ላደጋ አጋልጧል። የኢኮኖሚ ባለሙያዎች እንደሚሉት የጦርነት በቀጣዮቹ ጥቂት ቀናት ውስጥ የማይቆም ከሆነ የነዳጅ ዋጋ ታሪክ በማያውቀው ሁኔታ ሊንር ይችላል። ይህ ደግሞ በዓለም ዙሪያ በሚገኙ ደካማ ኢኮኖሚዎች ላይ ከፍተኛ ዋጋ ግሽበትን ይወልዳል። የኢራን ባለስልጣናት የሆርሙዝ ወሽመጥ የመጨረሻው መሳሪያችን ነው ማለታቸው ለምዕራባውያን ኢኮኖሚ ትልቅ ማስፈራሪያ ሆኗል። ጦርነቱ አሁን በባህር በየብስ በአየርና በዲጂታል ዓለም ውስጥ በአንድ ጊዜ እየተካሄደ ነው። ታሪክ ዛሬም በአስፈሪ ሁኔታ እየተጻፈ ነው። ዓለምም የዚህን ታላቅ ፍንዳታ ፍጻሜ በታላቅ ስጋት እየጠበቀች ነው። ጦርነቱ ወዴት ያምራል? ሰላምስ ዳግም ይወርዳል? ለእነዚህ ጥያቄዎች መልስ ለማግኘት ዓለም አሁንም በትልቅ ትንፋሽ ወደ መካከለኛው ምስራቅ ታያለች። የዓለም ዓይን አሁንም ወደ ቴህራንና ኢየሩሳሌም ተተክሏል። ጦርነቱ መቼና እንዴት እንደሚቆም ማንም አያውቅም። ነገር ግን ዛሬ የታሪክ መንኮራኩር ወደማይቀለበስ አቅጣጫ መዞሩን ዓለም በድንጋጤ ተርታለች። የጦርነቱ ድባብ በኢራን ከተሞች ውስጥ ያለውን ማህበራዊ ህይወት ሙሉ በሙሉ አሽመድምዶታል። በታብሪዝና በኢስፋን የሚገኙ የጥንት ቅርሶችና የህዝብ መኖሪያዎች በሚሳኤል ፍንጣሪያዎች መጎዳታቸው ተሰምተዋል። የኢራን መንግስት ዜጎችን ለቅዱስ ጦርነት እያነሳሳ ቢሆንም በውስጥ በኩል ግን በኢኮኖሚ ማዕቀብ የዛለው ህዝብ የትራምፕን ጥሪ እንዴት ይቀበለዋል የሚለው ትልቅ ጥያቄ ነው። በሌላ በኩል የእስራኤል ዜጎች በየመጠለያዎቹ ሆነው የሚሳኤል መከላከያዎቻቸውን የሚፈጥሩትን ብልጭታ በስጋት ይመለከታሉ። ይህ የሁለት ህዝቦች ሰቆቃ የፖለቲካ መሪዎች በድርድር ጠረጴዛ ላይ ስምምነት ማጣት ውጤት ነው። አሜሪካ በቀጠና ያሰማራቻቸው አውሮፕላን ተሸካሚ መርከቦች አሁን በፋርስ ባህረ ሰላጤ ስልታዊ ቦታዎችን ይዘዋል። እነዚህ መርከቦች የኢራንን የባህር ኃይልና የሚሳኤል ማስወንጨፊያዎችን በአንድ ጊዜ ሽባ የማድረግ አቅም አላቸው። ይሁን እንጂ ኢራን ለዓመታት ከመሬት በታች የገነባቸው የሚሳኤል ከተሞች አሜሪካ በሳተላይት ከምትመለከተው በላይ ውስብስብ መሆናቸው ይነገራል። ይህ የቴክኖሎጂና የብረት ፍጥጫ የሰው ልጅ የጥፋት ጥበብ ምን ያህል እንደረቀቀ ማሳያ ነው። በመጪዎቹ ሰዓታት ውስጥ የሚወጡ መረጃዎች የቀጠናውን ብቻ ሳይሆን የመላው ዓለምን የኢኮኖሚና የፖለቲካ አቅጣጫ የሚወስኑ ይሆናሉ። የነዳጅ ዋጋ መናር በአውሮፓና በኤሽያ ሀገራት ላይ የሚያስከትለው ጫና ዓለም አቀፉ ማህበረሰብ ጦርነቱ እንዲቆም ግፊት እንዲያደርግ ሊያስገድደው ይችላል። ነገር ግን ትራምፕና ኔታንያሁ የያዙት አቋም የመጨረሻው ድል እስኪመጣ ጦርነቱ ይቀጥላል የሚል ነው። ይህ ደግሞ ግጭቱን ወደ ረዥም ዓመታት ስቃይ ሊቀይረው ይችላል። የኢራንና የአሜሪካ ፍጥጫ መቋጫው ምን ይሆን ገና ባይታወቅም የዛሬው ዕለት ግን በሰው ልጅ ታሪክ ውስጥ ትልቅ ጥቁር ነጥብ ጥሎ ማለፉ አይቀሬ ነው። እያንዳንዱ የሚተኮስ ጥይትና እያንዳንዱ የሚሰነዘር ዛቻ በሚሊዮኖች የሚቆጠሩ ሰዎችን ህይወትንና የወደፊት ተስፋ እየቀጠፈ ነው። ዓለም ባንክሮ እየተመለከተች ነው። ታሪክም በደም እየተጻፈ ነው። ሰላም ለዓለም ይሁን የሚለው ምኞት አሁንም በሚሳኤል ፍንዳታ ተውጦ ይቀጥላል። የሆርሙዝ ወሽመጥ አየር አሁንም በባሩድ ጭስ ተሞልቷል። የኢራን ጀልባዎች በባህር ላይ እንደ ንብ መንጋ ሲንቀሳቀሱ፣ በሰማይ ላይ ደግሞ የቢቱ ሞተሮች ድምፅ እያስተጋባ ነው። ጦርነቱ ተነስቷል። ታሪክ የሚዘክረው ስለ ድል ሳይሆን ስለ ቴክኖሎጂ አውዳሚነትና ስለ መሪዎች ግትርነት ይሆናል። የመካከለኛው ምስራቅ ሰማይ አሁንም በጭስና በስጋት ተሞልቶ ይቀጥላል። የትኛው ወገን ቀድሞ ቃታውን ይስባል የሚለው ጥያቄ ዛሬ ተመልሷል። የኢራንና የአሜሪካ ፍጥጫ መቋጫው ሰላሚውን ጦርነት ገና ባይታወቅም የቀጣዮቹ ቀናት ሁነቶች ግን ለትውልድ የሚተርፍ የታሪክ አሻራ ጥለው እንደሚያልፉ ጥርጥር የለውም። እያንዳንዱ የሚወሰን ውሳኔ የመጪውን ትውልድ ጣፈንታ ይወስናል። ዓለማችን በፈንጅ ላይ ቆመች ሆናለች። የትኛው ወገን ቀድሞ ቃታ ይስባል የሚለው ጥያቄ ዛሬ ተመልሷል። ታሪክ ባንክሮ እየተመለከተን ነው።